ሰላም እንዴት ናችሁ? እኔ አገልጋይ አማኑኤል ነኝ። የዩቲዩብ ቻናሌን ሰብስክራይብ በማድረግ መንፈሳዊ መልእክቶች እንዲደርሷችሁ ማድረግ ትችላላችሁ። ዛሬ የምንማረው ስለ ጸሎት ነው። ስለ ጸሎት ከእግዚአብሔር ቃል እናይና እናንተ ደግሞ ይህንን መልእክት ለብዙ ሰዎች ሼር ታደርጋላችሁ ማለት ነው። መልእክቶቼ እንዲደርሷችሁ ሁላችሁም ሰብስክራይብ ማድረጋችሁን እንዳትረሱ። ዛሬ እንግዲህ መጽሐፍ ቅዱስን ስታነቡ የብሉይ ኪዳንና የአዲስ ኪዳን መጽሐፍ ታገኛላችሁ። ብሉይ ኪዳን 39 ክፍሎች ሲኖሩት አዲስ ኪዳን ደግሞ 27 ክፍሎች አሉት። እንግዲህ ብሉይ ኪዳን ጊዜ ሰዎች ወደ እግዚአብሔር ይጸልዩ ነበር። ሰዎች ወደ እግዚአብሔር ሲጸልዩ የሚጸልዩበት እምነትና የሚጸልዩበት ጉዳይ ነበራቸው። በብሉይ ኪዳን ጊዜ የነበረው የጸሎት አይነትና ደግሞ በአዲስ ኪዳን አሁን ያለው የጸሎት አይነት በጣም ሰፊ ልዩነት አለ። ያንን ልዩነት ዛሬ ነግራችኋል። ይህንን መልእክት ስትሰሙ በእርግጠኝነት የጸሎት ሕይወታችሁ እንደሚቀየር እርግጠኛ ነኝ። ወዳጆቼ ምን መሰላችሁ? አንድ ሰው ከመጸለዩ በፊት ስለ ጸሎት መረዳት ሊኖረው ይገባል። ጸሎት ማለት ምን እንደሆነ ሊያቅ ይገባል። ጸሎት ማለት በተለምዶ ከሰዎች እንደሰማነው ስርዓትን ማድረግ አይደለም። ጸሎት ማለት ከምትጸልዩት ጸሎት ማለት ከእግዚአብሔር ጋር መነጋገር፣ መነካካትና የእግዚአብሔርን ፍቃድ በምድር ላይ መግለጥ። ብዙ ሰው ጸሎት የሚመስለው ሐሳቡን ብቻ ተናግሮ ማለፍ፣ የራሱን ጉዳይ ብቻ ለእግዚአብሔር አቅርቦ መመለስ ይመስለዋል። ጸሎት ግን እንደዛ አይደለም። አያችሁ፣ መጽሐፍን ስታነቡ በእርግጥ የብሉይ ኪዳን ነቢያትና ነገስታት እንዲሁም በብሉይ ኪዳን ጊዜ የነበሩ አባቶች ነበሩ። እንደነ አብርሃም፣ እንደነ ይስሐቅ፣ እንደነ ያዕቆብ እንዲሁም ደግሞ እንደነ ሙሴ፣ እንደ ነቢያቱ እንደነ ኢሳይያስ፣ እንደነ ኤርሚያስ አይነቶች እንዲሁም እንደ ነቢዩ ኤልያስ አይነቶች አባቶች ነበሩ በብሉይ ኪዳን። እነዚህ አባቶች ይጸልዩ ነበር። ሲጸልዩ ግን የሚጸልዩት በጉዳይ ላይ ተንተርሰው ነው። ማለት አንድ ጉዳይ ላይ ነበር የሚጸልዩት። ሲጸልዩ በአንድ ጉዳይ ላይ ነው የሚጸልዩት። ያንን ጉዳይ ለማስፈጸም ነው የሚጸልዩት። ለምሳሌ ኤልያስን እንውሰደው። ነቢዩ ኤልያስ በእግዚአብሔር ፊት ሲጸልይ ሰማይን ዘጋ። ሰማይን ለ3 ዓመት ተኩል ከዘጋ በኋላ እንደገና ጸለየና ሰማይን ከፈተ። ይህ ሰው በእምነት በእግዚአብሔር ፊት የሚጸልየው ጸሎት ሰማይን ይዘጋ ይከፍት ነበር። ይህ የጉዳይ ጸሎት ነው። የጉዳይ ጸሎት ማለት አንድን ነገር ለማድረግ ለማስደረግ፣ አንድን ነገር ለመቀበል የምንጸልየው ጸሎት ነው። ይህ ጸሎት በብሉይ ኪዳን ጊዜ ብዙ ጊዜ ተገልጦ እናየዋለን። በጣም ጥሩ ነው። አሪፍ የጸሎት አይነት ነው። ወደ አዲስ ኪዳኑ የጸሎት አይነት ስንመጣ ግን እንዲህ አይደለም። ዛሬ ስለ አዲስ ኪዳኑና ስለ ብሉይ ኪዳኑ የጸሎት አይነት ስነግራችሁ በእናንተ ሕይወት ላይ የጸሎት ሕይወታችሁ እንዲቀየር ነው። ዛሬ ያላችሁበትን የጸሎት ሕይወት ካልቀየራችሁ ለረጅም ዘመን የምትጠይቁት ጥያቄ ሳይመለስላችሁ ይቀራል ማለት ነው። ስለዚህ ይህንን ትምህርት እስከ መጨረሻው በደንብ ስሙ ወዳጆቼ። መጽሐፍን ስታነቡት ወደ ገላትያ ሰዎች ምዕራፍ 4 ከቁጥር 6 ላይ ያለ ቃል አለ። ይህም ቃል እንደዚህ ይላል፣ ልጆች ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮኸውን የልጁን መንፈስ ወደ ልባችሁ ላከ ይላል። እንዲሁም ደግሞ የሮሜን መጽሐፍ ስታነቡ አባ አባት ብለን የምንጮህበትን መንፈስ ተቀበልን እንጂ ዳግመኛ ለባርነት የፍርሃትን መንፈስ አልተቀበልንም። ይህንን ጳውሎስ በመልእክቱ ይነግረናል። አባ አባት ብሎ የሚጮኸው የልጅነት መንፈስ ምንድን ነው? ለምንድን ነው አባ አባት ብሎ የሚጮኸውን የልጁን መንፈስ ወደ ልባችን ይላል? ኢየሱስ ክርስቶስ ወደ ምድር ሲመጣ በደንብ ስሙ። ኢየሱስ ክርስቶስ ወደ ምድር ሲመጣ በምድር ሲመላለስ ጌታ ኢየሱስ ይጸልይ ነበር። ኢየሱስ ግን ጸሎቱ እንደ ካህናትና እንደ ነቢያት፣ እንደ ነገስታትና እንደ አባቶች አልነበረም። የኢየሱስ ጸሎት በአባቱና በእርሱ ዘንድ የነበረ ጉዳይ ነበር። ኢየሱስ ሁሉ ነገር በእጁ ነው። እግዚአብሔርን መቼም ይህን ጉዳይ አድርግልኝ ብሎ ሊጸልይ አይችልም። ኢየሱስ ግን ሌሊቱን ሙሉ ይጸልይ ነበር። ኢየሱስ ስለምን ጉዳይ ይሆን ሌሊቱን ሙሉ የሚጸልየው? ወዳጆች ኢየሱስ ሌሊቱን ሙሉ የሚጸልይበት ጉዳይ ከእግዚአብሔር ጋር መነካካት ነው። አያችሁ፣ ልጁ ኢየሱስ ክርስቶስ የጸለየበት ያ መንፈስ አለ። አሁን ኤፌሶን መጽሐፍ ምዕራፍ 4 ቁጥር 6 ላይ የተነገረኝ ነው። አባ አባት ብሎ የሚጮኸውን የልጁን መንፈስ። አባ አባት ብሎ የጮኸ ማን ነው? ልጁ ኢየሱስ ክርስቶስ ነው። ከኢየሱስ በፊት የነበሩ ነቢያት አንድም ነቢይ በብሉይ ኪዳን ጊዜ አንድም ንጉሥ፣ አንድም የእምነት አባት ማለትም እነ አብርሃም እነ ኖህ እግዚአብሔርን አባቴ ብለው ታያቁ። ሲጸልዩም አባት ሆይ ብለው ጸልየው አያቁ።
ከዘፍጥረት እስከ ትንቢተ ሚልክያስ ያለውን የመጽሐፍ ቅዱስ ክፍል ብትመረምሩ የትኛውም አይነት ሰው እግዚአብሔርን እንደ አባት ጠርቶት አያውቅም። ምክንያቱም እግዚአብሔር ለሱ አባት ሳይሆን እግዚአብሔር ለሱ አምላክ ብቻ ስለነበር። በአዲስ ኪዳን ግን የእግዚአብሔር ልጅ ኢየሱስ ተገለጠና በልጅነት መንፈስ በምድር ተመላለሰ። ያ የተመላለሰበት የልጅነት መንፈስ የጸሎት መንፈስ ነበር። ሌሊቱን ሙሉ ከአባቱ ጋር ይነካካ ነበር። ኢየሱስ ስለ ቤት ጉዳይ አይደለም በፊቱ የሚጸልየው። ኢየሱስ ስለ ምግብ ጉዳይ አይደለም ከአብ ጋር ሆኖ የሚነጋገር። ኢየሱስ ሲጸልይ ግን የምታስታውሱ ከሆነ ጴጥሮስ ያዕቆብንና ዮሐንስን ይዞ ወደ ረጅም ተራራ ወጣ ይላል። ወደዛ ወደ ረጅም ተራራ ይዟቸው ከወጣ በኋላ መጸለይ ጀመረ። በፊታቸው ተለወጠባቸው ይላል። የለበሰው ልብስ ተለወጠ፣ ነጣ ይላል። ፊቱም አንጸባረቀባቸው ይላል። አበራ እንደ ፀሐይ ይላል። ኤልያስና ሙሴ ወደ እርሱ መጡ ይላል። ሰማይ ተከፈተ፣ ብሩህ ደመና መጣ ይላል። የእግዚአብሔርም ድምፅ የምወደው ልጄ እርሱ ነው፣ እርሱን ስሙት የሚል ድምፅ መጣ ይላል። ወዳጆቼ ይህ ሁሉ ክብር በዛ ስፍራ የሆነው ኢየሱስ ሲጸልይ ነው። ኢየሱስ ሲጸልይ ምድራዊ ነገር አይጠይቅም። አሁን እኛ እየተባልን ያለነው አንድ ነገር ነው። የአዲስ ኪዳኑ ጸሎት ኢየሱስ በጸለየበት መንፈስ ነው የምንጸልየው ማለት ነው። ኢየሱስ በተሰማበት ልክ ነው የምንሰማው ማለት ነው። እየሰማችሁኝ ነው? በአዲስ ኪዳን የምትጸልዩት ጸሎት ኢየሱስ ክርስቶስ የጸለየውን አይነት ጸሎት። ኢየሱስ ለጉዳዮች አይጸልይም፣ ጉዳዮች ላይ ግን ቃል ይናገር ነበር። ይህ የልጅነት መንፈስ ነው። እኛ ይህንን የልጅነት መንፈስ አብ ልኮልናል። ገላትያ ምዕራፍ 4 ከቁጥር 6 ይህንን ነው የሚነግረን። ገላትያ ምዕራፍ 4 ከቁጥር 6 ልጆች ስለሆናችሁ እግዚአብሔር አባ አባ ብሎ የሚጮኸውን የልጁን መንፈስ ወደ ልባችሁ ላከ። አባ አባት ብሎ የጮኸው ብቸኛ ልጁ ኢየሱስ ክርስቶስ ብቻ ነው። ከኢየሱስ በኋላ በክርስቶስ ኢየሱስ ያመኑ ሰዎች ግን ዳግመኛ በመወለድ የእግዚአብሔር ልጆች ስለሆኑ ሲጸልዩ እንዲህ ብሎ ይጸልያሉ። አባ አባት ብሎ ይጸልያሉ። ማለትም እኔና እናንተ ማለት ነው። እኔና እናንተ ስንጸልይ ዛሬ እንዴት ብለን ነው የምንጸልየው? አባ አባት ብለን ነው የምንጸልየው። ያ ማለት ኢየሱስ የጸለየበት መንፈስ በእኔና በእናንተ ውስጥ አለ ማለት ነው። ያ ኢየሱስ የጸለየበት መንፈስ በእኔና በእናንተ ውስጥ ሆኖ ዛሬም ይጮሃል ማለት ነው። ለዛ ነው በሮሜ መጽሐፍ ምዕራፍ 8ን እያነበባችሁ ስትሄዱ እንዲህ የሚል ቃል ታገኛላችሁ። እኛ እንዴት እንደምንጸልይ አናቅምና፣ እንዴት እንደምንጸልይ እንደሚገባን አናቅምና፣ ነገር ግን መንፈስ በማይነገር መቃተት በእኛ ውስጥ ሆኖ ይማልዳል። ተመልከቱ፣ እኛ እንዴት መጸለይ እንዳለብን አናቅም፣ ነገር ግን ወደኛ የሚመጣው ያ መንፈስ የጸሎት መንፈስ ነው። አሁን እናንተ ጸሎት ትግል የሆነባችሁ ለምን መሰላችሁ? ጸሎት ማለት ለእናንተ ልክ እንደ ብሉይ ኪዳን ሰዎች ይህንን ነገር አድርግልኝ፣ ሰማይን ክፈትልኝ፣ ዝጋልኝ፣ ይህንን ስጠኝ፣ ያንን አድርግልኝ ስለሚመስለን ጸሎት አይደለም። ይህንን ስጠኝ ማለት በጸሎት ውስጥ የምናደርገው አንዱ ስርዓት ነው ማለት ሰጪውን ስናገኘው የምናደርገው ከስንቱ ነገር ከብዙ ነገር የምናገኘው አንዱ ስርዓት ነው። ጸሎት ማለት ግን ከእግዚአብሔር ጋር መነካካት ማለት ነው። ታች ሊያረጋችሁ ይገባል፣ ልታዩት ይገባል፣ ልትሰሙት ይገባል። ጸሎት ማለት ግን የልጅነትና የአባትነት ቆይታ ነው። እናንተ አባ አባት ብላችሁ በፊቱ የምትጮውበት አባቴ የምትሉበት ቦታ ነው። ስለዚህ ሁላችሁም ይህንን ቪዲዮ የምትሰሙ ሰዎች በልጅነት መንፈስ መጸለይን ተለማመዱ። ስትጸልዩ ስፒሪት ኮንሺየስ ሁኑ። በመንፈስ ነቅታችሁ ጸልዩ። ንቁ መንፈስ ይኑራችሁ። እኔ ልጅ ነኝ፣ እኔ የእግዚአብሔር ልጅ ነኝ፣ ዳግመኛ ተወልጃለሁ። በዚህ መንፈስ ነው መጸለይ ያለን። በጣም ዝለን በጣም ደክመን ልክ እንደ በስጋ በትግል የምንጸልይ ከሆነ አንደኛ ለጸሎታችን መልስ አይገኝም፣ ሁለተኛ ደግሞ ልፋት ይሆንብናል፣ ሶስተኛ ደግሞ ጸሎት ድንጋይ ይሆንብናል። ተራራ እንደ መግፋት ነው የሚሆንብን። ጸሎትን መጸለይ የምንችለው በመንፈስ ነው። ስለዚህ የልጅነት መንፈስ ነው የሚያስፈልጋችሁ። ኢየሱስ ሌሊቱን ሙሉ የሚጸልይ ከሆነ እግዚአብሔር ይህንን የልጁን መንፈስ ወደ ልባችን ውስጥ ልኮታል ማለት ነው። አሁን በልባችን ውስጥ ምን ብሎ የሚጮህ መንፈስ አለ? አባ አባት ብሎ የሚጮህ መንፈስ አለ ማለት ነው። የተወደዳችሁ፣ ስለዚህ ጸሎት የብሉይ ኪዳኑ ጸሎት ዛሬ በአዲስ ኪዳን አይሰራም። እንደ ብሉይ ኪዳኖቹ ሰዎች ብትጸልዩ ትደክማላችሁ። የብሉይ ኪዳኑ የጸሎት አይነትና የአዲስ ኪዳኑ የጸሎት አይነት በጣም የተለያየ ነው። የአዲስ ኪዳኑ የጸሎት አይነት
ስንጸልይ እንኳን የምንቀርበው በጌታ በኢየሱስ ክርስቶስ ስም ነው። የምንጠይቀው ራሱ በኢየሱስ ስም ነው። በብሉይ ኪዳን ጊዜ ግን በኢየሱስ ስም አይጠይቁም። በእምነት የሚፈልጉትን ያህዌን ይጠይቁት ነበር፣ እግዚአብሔርን ይጠይቁት ነበር። እኛ ግን በክርስቶስ በኩል ሆነን ነው ዛሬ በአብ ፊት የምንቀርበው። በመንፈስ ቅዱስ የሆነ ጸሎት ነው የምንጸልየው። ስለዚህ አዲስ ኪዳን ላይ የጸሎት ኃይል የጸሎት አይነቱ ተሻሽሎልናል ማለት ነው። የተሻለ የጸሎት ህይወት ውስጥ ነው የመጣ ነው ማለት ነው። ጸሎት ማለት ከእግዚአብሔር ጋር የምንግባባበት ቋንቋ ነው። ጸሎት ማለት ከእግዚአብሔር ጋር የምንነካካበት፣ ከመንፈስ ቅዱስ ጋር የምንነካካበት፣ የእግዚአብሔርን ፍቃድ የምናቅበት፣ እግዚአብሔርን የምናይበት ስፍራ። ስለዚህ የተወደዳችሁ ስትጸልዩ ከመንፈስ ቅዱስ ጋር መነካካት አለባችሁ። እኔ እየጸለይኩኝ ነው ብዬ ነገር ግን ከእግዚአብሔር ጋር የማልነካካ ከሆነ የእግዚአብሔርን ፕሬዘንስ ፊልም ማላደርገው የማይሰማኝ ከሆነ ጊዜን እያባከንኩ። ይህንን ቃል ስጠቀም በጣም ይቅርታ። በብዙ አይነት ሃይማኖት ውስጥ ያሉ ሰዎች ይጸልያሉ፣ ነገር ግን አይሰሙም። ሁሉም ወደ አምላካችን እንጸልያሉ ይላል፣ ግን ትክክል አይደሉም። አሁን ጸሎት ማድረጋቸው አይደለም ዋናው ነገር። ጸሎት ማለት ምን ማለት እንደሆነ ተረድታችሁ ጸሎት ማለት ምንድን ነው የሚለውን ነገር ማስተዋል አለባችሁ። በክርስትና ውስጥ ጸሎት ማለት ከእግዚአብሔር ጋር መነካካት። ከእግዚአብሔር ጋር ሳትነካኩ ብትጸልዩ ከአንድ የእስልምና ሃይማኖት ተከታይ ጋር ልዩነት የላችሁ። እርሱም ቀኑን ሙሉ ይሰግዳል አምላኬ ብሎ ማለት ነው። ልዩነታችሁ ግን እናንተ ከአምላካችሁ ጋር ትነካካላችሁ። ስለዚህ ሁላችሁም የጸሎት ህይወታችሁን ቀዩ። እንደነዚህ አይነት ትምህርቶች እንዲደርሷችሁ ሰብስክራይብ አድርጉ። ተባረኩልኝ። የጸሎት ህይወታችሁን ቀይሩ። በአዲስ ኪዳን በልጅነት መንፈስ ጸልዩ። ተባረኩ። አመሰግናለሁ።